አፑ ሲያነብ ድምፁ ከኔ ድምፅ የተለየ ስለሆነ እንዳትደነግጡ። የአፑ ድምፅ ነው እንግዲህ የሚያነባው። አፑ ስላለ ነው እንግዲህ ብዙ በእኔ ቻናል ውስጥ ጽሁፎች የሚነበቡት እና thank God for this app የተጻፈውን ነገር በሙሉ ማንበብ እንችላለን። ከዛ በኋላ ደግሞ መወያየትም መከራከርም ያስችለናል ማለት ነው። so that's the arma a plume ክንፍ ግዕዝና አማርኛ አንባቢ አፕ። እናት የ2 ዓመት ልጇን ገደለች። ወንጀሉ የተፈጸመው ጥቅምት 24 ቀን 2011 ዓመተ ምህረት ነው። በግምት ከንጋቱ 12 ሰዓት ተኩል አካባቢ ሲሆን በኮልፌ ቀራኒዮ ክፍለ ከተማ የአየር ጤና አካባቢ የ22 ዓመቷ ተከሳሽ አዲሴ ዘመነ የገዛ ልጇ የሆነችውን የ2 ዓመቷን ሕፃን ፌቨን አዱኛን 2 እግሯን በመዘግዘግ በውሃ የተሞላ ባልዲ ውስጥ በመድፈቅ አየር እንዲያጥራት አድርጋ በመግደሏንና በምትኖርበት ቤት ጓሮ ውስጥ እንደቀበረቻት የአቃቤ ሕግ ክስ በዝርዝር ይተርካል። Of course, this app was made by me, made in Amara. To all Amaras should be proud, and it's free of charge. You can use it. Peace.